ጤና ይስጥልኝ አሁን የማሳያችሁ አዲሱን የአብነት ኪቦርድን አጠቃቀም ይሆናል። የአብነት ኪቦርድን ለመጀመር ከዴስክቶፕ ላይ ወይ ደግሞ ከኦል ፕሮግራም ውስጥ ገብተን አብነት ኢንፑት ማናጀር የሚለውን አይከን በመጫን ፕሮግራሙን ማስጀመር ይቻላል። አብነት ኢንፑት ማናጀር ሁለት ኢንተርፌሶች ይኖሩታል። አንደኛው ኢንተርፌስ ታስክ ባር አይከን ሲሆን ይሄም የሚያገለግለው እየሰራንበት ያለነው ላንጉዌጅ ሞድ ለማሳየት ነው። አማርኛ ከሆነ አ የምትል አይከን ስታይ ከአማርኛ ውጭ ካለ ደግሞ እንግሊዘኛ ወይ ደግሞ ሌሎች ቋንቋዎች ሊሆኑ ይችላሉ ኢ የምትለው አይከን ትታያለች። ከአማርኛ ወደ እንግሊዘኛ ከእንግሊዘኛ ወደ አማርኛ ስዊች ለማድረግ በቀላሉ በማውስ በመጫን መቀየር ሲቻል በተጨማሪ F12 በመጫን ከእንግሊዘኛ ወደ አማርኛ ከአማርኛ ወደ እንግሊዘኛ ሞድ መቀየር ይቻላል። በአብነት ኪቦርድ የተለያዩ ኪቦርድ ሌአውቶች የተካተቱ ሲሆን ከድሮዎቹ ፓወር ገዝ ዩኒኮድ፣ ቪዥዋል ገዝ ዩኒኮድ፣ ኢትዮጵያን ስታንዳርድ ና ታይፕራይተር እንደዚሁም አዳዲሶች አብነት ኤቢ ና ኤኤስ የሚሉ ኪቦርዶች የተጨመሩ ሲሆን በተጨማሪ ማይ የሚል ኪቦርድ ሌአውት አለ። ይህ ማይ የሚለው ኪቦርድ የራሱ የዩዘሩ ኪቦርድ ሲሆን ዩዘሩ ኤዲት ሊያደርገው ና እንደፈለገው ሊጠቀምበት የሚችል የራሱ የዩዘሩ ኪቦርድ ነው። በአብነት ኪቦርድ ስንጠቀም በኪቦርድ ብቻ ሳይሆን በማውስ መጻፍ ይቻላል። እንዴት? ስክሪን ኪቦርድ በመጫን ስክሪን ኪቦርድን ለመክፈት እዚህ ከምታዩትን በተን በመጫን ስክሪን ኪቦርድን መክፈት ይቻላል። ይህ ስክሪን ኪቦርድ ሁለት አይነት ጥቅሞች ይኖሩታል። አንደኛ የተጠቀምንበት ያለውን ኪቦርድ ሌአውት ማለት የምንፈልገውን የኪቦርድ አቀማመጥ በቀላሉ ለማየት የሚያስችል ሲሆን ሁለተኛ ኪቦርድ ለሌላቸው ሶፍትዌሮች ወይ ደግሞ ዩዘሩ ኪቦርድ መጠቀም የማይፈልግ ከሆነ በጀስት በማውስ ብቻ መጻፍ የሚፈልግ ከሆነ ስክሪን ኪቦርድን በመጠቀም መጻፍ ይቻላል። ለምሳሌ እዚህ ጋር እዩ ቀ ወ ረ ተ የ እያልኩኝ የምፈልገውን ፊደል በቀላሉ በመነካካት መጻፍ ያስችለኛል። እዚህ ስክሪን ኪቦርድ ላይ እንደምትመለከቱት ሁለት አረንጓዴ ና ቀይ ኪዎች አሉ። አረንጓዴዎቹ ቤዝ ካራክተሮች ሲሆኑ በቀጥታ የሚገባው ፊደል የምታዩት ነው። ቀዮቹ ደግሞ ቫውልስ ወይ ደግሞ ሞዲፋየርሶች ሲሆኑ እነዚህ ሞዲፋየሮች ቤዝ ካሉን የሚቀየሩ ናቸው። ለምሳሌ ወን አስገብቼ ኤም በነካ ዌ ይሆናል፣ ዩን በነካ ው ይሆናል፣ አይን በነካ ዊ ይሆናል፣ ኦን በነካ ወ ይሆናል። ኦን መልሼ መላልሼ በነካ ደግሞ የተለያዩ ተጨማሪዎች ፊደሎች ያመጣሉ። ለምሳሌ ገ ጎ ሆነ መልሼ ኦን በነካ ጓ ይሆናል፣ ደጋግሜ በነካ ጎ ወደ ሌሎች ካራክተሮች ይቀየራል። እዛ ጓጉ ጓጉ እያለ ማለት ነው። ከዚህ በፊት በሌሎች ኪቦርዶች እነዚህ ኤክስቴንደድ ካራክተር የምንላቸው አማርኛ ፊደሎች እነዚህ ላይክ ጓጉ ጓጉ ከኩ ኳኬ የምንላቸው እጅግ በጣም አስቸጋሪ ናቸው ወይ ደግሞ አድካሚ ናቸው። በአብነት ኪቦርድ ስንጠቀም ግን በቀላሉ ኦን ደጋግመን በመጫን የምንፈልገውን ካራክተር ማግኘት ይቻላል ማለት ነው። በአብነት ኪቦርድ የተጨመረ ሌላ አዲስ ነገር ምንድነው? እሱ ዩኒኮድ ሲምቦል ነው። ኢንኬት ኪቦርዱ ላይ ከሌለ ሲምቦሉ ማለት ፊደሉ ወይ ደግሞ ፊደሉን በቀላሉ ማግኘት ካልቻለን F11 በመጫን የአማርኛ ሲምቦሎችን በቀላሉ መክፈት ይቻላል። እዚህ ጋር እንደምታዩት ዊንዶው የምታውቁትን የአማርኛ የፊደል ገበታ አቀማመጥ ፊደል ተራ አቀማመጥ የያዘ ሲሆን የምንፈልገውን ፊደል ከምንፈልገው ቦታ በቀላሉ በመምረጥ መጻፍ ይቻላል ማለት ነው። ሌላ በተጨማሪ በአብነት ኪቦርድ ውስጥ አዲስ የተጨመረው ኦርቶግዝ ቁጥር ፈንክሽናሊቲ ሲሆን ይሄ ኦርቶግዝ ቁጥርን ለመጠቀም እዚህ ጋር መታየት ኦርቶግዝ ከፍሎቲንግ ዊንዶው ላይ ኦርቶግዝ ቁጥር የምትለዋን ቼክ ቦክስን ቼክ በማድረግ የኦርቶግዝ ቁጥር ፈንክሽናሊቲን በቀላሉ መጠቀም ይቻላል። ይሄም ማለት ለምሳሌ 2002 ወይ ደግሞ እስራ ምዕት ከብሎ በግዕዝ ለመጻፍ አንድ ሰው ቢፈልግ 2002 የሚለውን እስራ ምዕት ና ካብ የሚሉትን ሲምቦሎች ማስታወስ አይጠበቅበትም። በቀላሉ 2002 ብዬ ጽፋለሁ። እኔ እየጻፍኩኝ ያለ ኪቦርዱ ራሱ ወደሚፈለገው የግዕዝ ቁጥር ስታይል አጻጻፍ ስርዓት ቀይሮ የምፈልገውን
ቁጥር ይጽፍልኛል ማለት ነው። 345 ለመጻፍ ብፈልግ አሁን 345 345 ነው ብቻ ነው። ኪቦርዱ ራሱ የሚፈልገውን የግዕዝ ቁጥር በቀላሉ ማውጣት መጻፍ ይችላል። በአብነት ኪቦርድ ውስጥ አብነት ኪቦርድ ማለት ከሌሎች ኪቦርዶች ልዩ የሚያደርገው የራሱ ኪቦርድ ኤዲተር ያለው መሆኑ ነው። ዩዘሩ የራሱን ኪቦርድ ኤዲት ማድረግ ይችላል። እያንዳንዱ ፊደል የቱ ጋር መቀመጥ እንዳለበት ለምሳሌ ከኬ ላይ ሳይሆን ሌላ ቦታ ላይ ማስቀመጥ፣ የሚፈልገውን ፊደል ደግሞ በሚፈልገው ኪ ላይ ማስቀመጥ በቀላሉ ይችላል ማለት ነው። ቀላል እና ጀስት በቀላሉ ሊረዱት የሚችሉት ነው። እዚህ ጋር በተጨማሪ መረጃ እንዴት ኤዲት ማድረግ እንደሚያስችል የሚያሳይ መረጃ አለ። ይህን መረጃ በመጠቀም አንድ ሰው በቀላሉ የራሱን ኪቦርድ ኤዲት አድርጎ ሴቭ ማድረግና ቅድም እንደነገርኳችሁ ማይ የምትለዋን ኪቦርድ ሌአውት በመምረጥ መጠቀም ይችላል ማለት ነው። ሌላው በአብነት ኪቦርድ ውስጥ ካላንደር እንደዚሁ ተካቷል። ካላንደር የኢትዮጵያና የግሪጎሪያን ካላንደር ሁለቱንም በጣም የያዘ ሲሆን የግሪጎሪያን ካላንደር በአረቢክ ቁጥር የተጻፈ ሲሆን በኖርማል ቁጥር በመናገው ቁጥር አጻጻፍ የተጻፈ ሲሆን የኢትዮጵያን ካላንደር ደግሞ በግዕዝ ቁጥር ተጽፏል። እንግሊዝ ግዕዝ ቁጥር ማንበብ ለማይችሉ እዚህ ጋር አረቢክ ስታይሉን በመቀየር ግዕዝ አረቢክና አረቢክ ስታይል አለ። አረቢክ ስታይል ሲሆን ሁለቱም በኖርማል አረቢክ ቁጥር የተቀመጡ ናቸው። ያው የመጀመሪያው የአማርኛ ማለት የኢትዮጵያ ካላንደር ሲሆን ከቀዩ ደግሞ የግሪጎሪያን ካላንደር ነው። በተጨማሪ አጽዋማት በአመት ውስጥ ያሉት አጽዋማቶችን እንደዚሁ በዓላቶችን የሙስሊምም የክርስቲያንም እንደዚሁ ህዝባዊ በዓላትን በቀላሉ ፕሮግራሙ ያወጣላቸዋል። እንደዚሁም ደግሞ ቀን ማስተካከል ስትፈልጉ የዴት ሴተር የምትለዋን በመጫን በኢትዮጵያ ቀን ወይ ደግሞ በግሪጎሪያን ዴት በመሙላት የምንፈልገውን ቀን በኮምፒውተራችን በምንፈልገው ቀን መሙላት ይቻላል ማለት ነው። ስንጨርስ ይሄን ኤክስ ሲምቦልን በመጫን መዝጋት ይቻላል።